የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች 2 እና 3 ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አይምሯችሁ ውስጥ ሚስቶቻችን እናንተ እኔ የወደድኩትን እሷ ትውደድልኝ። ውድ ቤተሰቦቼ ዛሬ እንግዲህ ሱመያን ይዤላችሁ መጥቻለሁኝ። የሚገርም መልስ ነው የሰጠችው። ለሰይድም አገኙኝ ብዬ ፈርቼ ነበር ብላለች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለውኝ አልሐምዱሊላህ። ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልኩ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ሱመያን ይዤላችሁ መጥቻለሁ። ሱመያ እንግዲህ የትኛይቱ የሁለተኛ ሚስት ናት? ለአንደኛዋ ሚስት ቀን የምታስበው በምን አይነት ጭንቅላት ነው? እኔ ጥሩ እንደማስበው ሚስቴ ጥሩ ታስባለች ወይ ለአንደኛው ሚስት ብለህ ነው ወይ የምታስቡት ወንዶች ብላለች። እንግዲህ አዎ ሰይድ እንዴት ብታስብ ነው እስቲ አንተ ሀዩ ፈልጋ ታመጣልኛለች ብለህ የምታስበው ማለት ነው? የሚገርም ነው። እንግዲህ ሀዩ ትናንትና በሰሩት ቪዲዮ ጓደኛዋን እየለለን የደበደበቻት ሱመያም እንግዲህ ተገርማ ተደንቃ ነው እኔ የማዝነው ለአዩ ነው ብላለች ማለት ነው። ሰይድ እንግዲህ ሱመያ ጠፍታለች እየተንከራተትኩ ነው በእሷ የተነሳ ልጆቼን ለማግኘት ሱመያን ለማግኘት እየተንከራተትኩ ነው አገር ላገር እና መንከራተቴን ድካሜን ልፋቴን ስለምታውቅ ሀዩ ፈልጋ ታመጣች እሷ ለኔ ልጄንም ሱመያንም ልጆቼንም ሱመያንም ፈልጋ ታገናኘችኝ። እኔ ለሷ የሌለ ጊፍት ነበር ያዘጋጀሁላት ብሎ ነበር። እንግዲህ አዩም ጊፍቷ አመለጣት ማለት ነው። አዩ እንኳን ፈልጋ ልታመጣ አይደለም ገና ለገና ወሬው ተገኘ ተብሎ ፕራንክ እንኳን ስትደረግ የሌለ ነው ያበደችው ማለት ነው። የሚገርም ነው ውድ ቤተሰቦቼ እና ሱመያ እንዳለችው እስቲ ለልጆች እንኳን ስትል ማለት ነው ለልጆች እንኳን ስትል አንተ የሌለ ነገር አታውራ ማለት ነው። እንዴት ነው አንተ ሱመያን ፈልጋ ታመጣች ለሀዩ ጊፍት የምትሰጠው ማለት ነው እንዴ? አንተ ልጆችን እኮ አልከለከለችም። አንተ ለምንድን ነው በስነ ስርዓቱ ነህ እንደ አባት እንደ ባል ሆነህ እሷ ጋር ማትሆነው ማለት ነው? እንግዲህ ሀዩን አያሃታ ውጤቷን አያሃት። ያገኘችውን እየተማታች ነው። በጣም ነው የምትማታው። ሀተ ሱመያ ፈርታታለች። ዛሬ ስማ እኔ በቃ ብታገኘኝ ቡጭቅጭቅ አድርጋ ነው የምትጥለኝ። ያልመታችው ሰው የለም፣ ያልደበደበችው ያልቧጨረችው ሰው የለም። እኔ ብቻ ነኝ የቀረኋት፣ እኔም ፈራኋትኝ እያለች ነው እሱም ማለት ነው። እንግዲህ ባገኘችው ሰው እየተማታች ነው። ሱመያም እንግዲህ ስሟን ቀይራታለች ማለት ነው። የሀዩን ስሟን ቀይራላታለች። ሀዩ በላቸው ወይም ሀዩ በያቸው ብያታለሁ። ሀዩ በረኪና ልቀይረው ብላ ጥሩ ስም ይወጣላታል። ያገኘችውን እየተማታች ነው እየተደባደበች ነው ብላለች። ሰይድ አንተ ደግሞ እንግዲህ ሀዩን ፕራንክ እስቲ ላድርጋት ብለህ ነው ጓደኛዋን አምጥተህ አንተ ፕራንክ ያደረግከው ማለት ነው። እንግዲህ ጓደኛዋ ሱመያ ተገኝታለች አገኟት አዲስ አበባ 2 ቤት ተከራይታ ምናምን ብላ ስትነግራት፣ ስለዚህ አንቺ ሰይዶን የሚያስደስተው ያስደስተኛል ስላልሽ ሂጂና ለሰይድ በቃ ንገሪው እንዳገኘሻት አንቺ እንዳገኘሻት አድርገሽ ንገሪና ያምጣት ይደሰት ምናምን ትላታለች። ጭራሽ አልሰማሽ እንደ አላወቅሽ አልደወልሽም ስልካ ብን ብለሽ አንቺን ታላጠፋሽ ታርገልሽ ወደ ቤትሽ ሂጂና አለቻት። እኔ ላንቺ ብዬ ለፍቼ ደክሜ ስንት ወጪ አውጥቼ እንደመጣሁ ብታውቂ ኖሮ ትላታለች። የኛ ባለውጭ ብላ ጭራሽ ጥፊ ነው ያስከተለችላት ማለት ነው። የሚገርም እኮ ነው። አንተ ግን ከልጆች እናት እሷ በልጣብት ነው እንደዚህ የምታነጻጽረው? እንዴት ነው ደግሞ ተኋላ የመጣች ራሱ ከስንት አላህን የሚፈሩት ነው ብላለች። እሷም ሱመያም ተናግራለች። አላህን የሚፈሩ ከሆኑ በስተቀር እንዴት ነው ምንድን ነው የሚባለው? ጎባን ለጎባን ነው የሚባለው። እንዴት ነው የሚኳኋን? አይኳኋንም እኮ እንዳያት ፊት ፊት እያረጋት ነው ሀያት እንዴት እንደሚያረጋት ቢስሚላ። ተደባዳቢ ዱለኛ እኮ ናት። እንግዲህ እኪድ ከካሜራ ጀርባ ሆኖ ነው እንጂ በቀበቶማ መቷት ሀዩ ሳደበድበው አትቀርም ሰይድን ብላለች ሱመያ ማለት ነው።
ሳደበድበው አቀርም ሀዩ ተደባዳቢ ናት፣ ትደባደባለች። ስለዚህ ከካሜራ ጀርባ ሆኖ ነው እንጂ በቀበቶ እንደዛ እንደገረፋ ሳትመታው አትቀርም ብላለች። እንግዲህ ተመቶም ተሆነ እሰየው። ግን ማለት ነው የሚገርመው ነገር ሰኢድ ለልጆች ስትል ሱመያን ከሌላ ጋር አታነጻጥራት። እሺ አታነጻጥራት። ግን መቼ ነው የሚያበቃው ይሄ ስራ መቼ ነው የሚያበቃው? ከልጆች ጋር መቼ ነው የምትሄደው? አንተ አይናፍቁህም እንዴ ልጆች? ሀገር ውስጥ ሆነ እዛ እሷን ተከትለ እየተሽከራከርክ አይናፍቁም ልጆችህ? ሀዩ እንደሆነች አታስሄድህም። በቃ የሆነ ሲስተም እየፈጠረች አስራ ቁጭ ነው የምታረገው። ሱመያ ባለሽበት ልጆችሽን ጠብቀሽ ከልጆችሽ ጋር ተቀመጪ እልሻለሁ። እኔ እንግዲህ ምንም አልልም። እንግዲህ አንቺን ፈርተሻታል። ታገኝሽ ትደበድብሻለች። ተደባዳቢ ናት። እናቴ ጓደኛዋን እንደዛ አድርጋ የደበደበች ለእሷ አዝና እንደዛ አረኩልሽ ብትላት እንደዛ የደበደበች ለአንቺም ወደ ኋላ አትልም። ሲጀመር አንቺን ነው የምትፈልገው እንደውም በመጥፎ ነገር ሳ ስለዚህ ተጠንቀቂ፣ ራስሽን ጠብቂ ነው የምለው። ሰኢድ ግን እኔ ከሀዩ ጋር ያለው እስከ መቼ እንደሚሄድ ግራ ግብት ብሎኛል። ግራ ነው የገባኝ ማለት ነው። ለምንድን ነው ማለት እሷን ይሄን ያክል እንደዚህ በቃ በጣም ከባድ ነው። ልጆች ሊናፍቁ ይገባል። ለልጆች ልታስብ መቻል አለብን። ለልጆች ታስፈልጋቸዋለህ። በቃ እነሱም ሊናፍቁ ይችላሉ እኮ አንተ ባትናፍቃቸው እነሱ ይናፍቃሉ። አባታችን ይላሉ። ስሙ እንግዲህ ያው በጣም ተገርማለች። በጣም ነው የተገረመችው በተደባዳቢዋ ሀዩ ማለት ነው። ስምም ሌላ ቀይራላታለች። እንግዲህ እኔም ብታገኘ ትጨርሰኛለህ፣ አታስተርፈኝም፣ ራሴን እጠብቃለሁ፣ ዋናው ጤና ነው ብላለች። እና እንግዲህ ሁሉንም ትታለች። ቤቱንም ፈርምላት ብላለች። ባለፈው ተመፍራቷ የተነሳ ተደባዳቢ እንደመሆኗ ማለት ነው። ሀዩ ተደባዳቢ ናት። እንግዲህ ሀያንቱ ማለት ነው። እንግዲህ ዱለኛ ነሽ አንቺ፣ ዱላሽ አዋጣሽ ማለት ነው ሀዩ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ማለት ነው። ያበረታታችሁኝ በኮሜንት አበረታቱኝ። እንግዲህ የሱመያ አድናቂዎች ሱመያ ሰኢድ አገኘ ብዬ ፈርቼ ነበረ ብላለች። እንግዲህ ያው አገኘ ብዬ ፈርቼ በቃ የሌለ ፈርቼ ቪዲዮውን ሳይ እስከ መጨረሻው ፕራንክ ነው አለች። እና በቃ እንግዲህ ማን እስቲ ያገኙሻል ወይስ አያገኙሽም? በምን አይነት ሁኔታ ነው እስቲ የምትገናኙት? ወደፊት እናያለን ማለት ነው። አብራችሁን ቆዩ ቤተሰቦቼ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። በነገራችን ላይ እኔ ብዙ ጊዜ ተከታትዬ ስለማላያቸውም ማወራው የሚጠፋብኛል ማለት ነው። እና እንግዲህ ሱመያ አድናቂሽ ነኝ። ልጆችሽን ይዘሽ አንቺ እየተንከራተሽ ነው። እሱ ደግሞ እንግዲህ ከሌላ ሴት ጋር ሆነ ወይ እያለ ነው። ልጆች እንኳን አይናፍቁትም። በርቺ፣ ባለሽበት ልጆችሽን ይዘሽ አላህ ይጠብቅሽ ነው የምንለው። ሱመያ ሰኢዶ እንግዲህ መለስ ልትል ይገባልሽ። ይበቃል። እስከ መቼ ጨዋታ ይበቃል ማለት ነው። ለልጆች ስትል መለስ በልሽ። ሀዩ እንደሆነች አንተንም ተያዘች አትለቀህም። የሆነ ቀን አዘንግታ ተያዘች አትለቀህም ማለት ነው። እንግዲህ ለእሷ ብላ ቅርብ ጓደኛዋ አስባ እንደዚህ ነው ብላ የምትነግራትን እንደዛ የጠፈጠፈቻት እንደዛ የመታቻት ለአንተም አትሳሳልህም ማለት ነው። እና ራስን ጠብቅ ነው የምለው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቼ። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ሱመያን ይዤላችሁ መጥቻለሁኝ። የሱመያ አድናቂዎች እስከ መጨረሻው አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ ውድ ቤተሰቦች በያላችሁበት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።